ሰላም ጤና ይስጥልን ውድ የዩቲዩብ አድማጭ ተከታታዮች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቪዲዮ ሁለት ነገሮችን እነግራችኋለሁ። የመጀመሪያው ቦርጭ እንዳይከሰት ምን ማድረግ አለብን የሚለው ሲሆን፣ ሌላው ደግሞ ቦርጭ ከተከሰተ እንዴት ማጥፋት አለብን የሚለውን ጠቃሚ መረጃ አጋራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ስለዚህ ወደ መጀመሪያው ርዕሳችን ስንመጣ የሕክምና ጠቢባን መከላከል ከማከም ይሻላል እንደሚሉት ቦርጭ መጀመሪያውኑ እንዳይከሰት ምን ማድረግ አለብን የሚለውን ነግራችኋለሁ። የትም እንዳትሄዱ ከእኔ ጋር ቆዩ። ቦርጭ አንዴ ከተፈጠረ በኋላ ለማጥፋት ከፍተኛ ጥረት፣ ጊዜ እና ትዕግስት ይጠይቃል። ነገር ግን ከመነሻው እንዳይፈጠር የአኗኗር ዘይቤያችንን ማስተካከል በጣም ቀላልና ጤናማ መንገድ ነው። በሆድ አካባቢ የሚከማች ስብ ውበታችንን ከመቀነሱ ባለፈ በውስጣዊ አካሎቻችን ላይ ጫና በመፍጠር ለተለያዩ ስር የሰደዱ በሽታዎች ዋነኛ መንስኤ ሊሆን ይችላል። ከእነዚህም በሽታዎች መካከል የስኳር በሽታ፣ የደም ግፊት፣ የጉበት በሽታ እንዲሁም ደግሞ ለአንዳንድ ስትሮኮች ሊዳረገን ይችላል። ስለዚህ በዚህ ቪዲዮ ውስጥ በሕይወታችን ውስጥ በቀላሉ በመተግበር ቦርጭ 100% እንዳይከሰት አስቀድመን መከላከል የምንችልባቸውን 5 ወርቃማና ሳይንሳዊ ሕጎችን ደረጃ በደረጃ እነግራችኋለሁ። የቪዲዮ መጨረሻ ላይ የምናገረው ነጥብ ደግሞ በጣም ወሳኝ ስለሆነ እስከ መጨረሻው አብራችሁ ይቆዩ። ስለዚህ ማድረግ ካለብን ሕጎች መካከል አንደኛው ቦርጭ እንዳይከሰት ለመከላከል የመጀመሪያው ሕግ የአመጋገብ ስነ ስርዓታችንን ማስተካከል ነው። እዚህ ላይ የምንመገበው ምግብ አይነት ብቻ ሳይሆን እንዴት መመገብ የሚለውን ትልቅ ቦታ ይይዛል። ስለዚህ በዚህ ውስጥ ማድረግ ያለብን የመጀመሪያው በዝግታ መመገብና በደንብ ማኘክ ነው። ምግብን በፍጥነት መዋጥ ሆዳችን መሙላቱን የሚያበስረውን የአንጎላችንን መልእክት ሳይደርስ ከመጠን በላይ እንድንመገብ ያደርገናል። ምግባችንን በዝግታ ስናኝክ ግን ሆዳችን መጥገቡን ለሚያስተላልፈው ሆርሞን በቂ ጊዜ እንሰጠዋለን። ሌላው ከምግብ ጋር ስልክ ወይም ቲቪ አለመመልከት ነው። ትኩረታችን ሌላ ቦታ ሆኖ ስንመገብ ምን ያህል እንደበላን መቆጣጠር ስለሚያቅተን ሳናውቀው ተጨማሪ ካሎሪዎችን እንወስዳለን። ይህ የተረፈ ካሎሪ ደግሞ በቀጥታ ወደ ሆድ ስብነት ይቀየራል። ስለዚህ ምግብን በትኩረት በዝግታ እና በማጣጣም መመገብን መልመድ የመጀመሪያው መከላከያ ጋሻችን ነው። ሌላውና ሁለተኛው ደግሞ በጣም አታላዩ የቦርጭ መንስኤ ፈሳሽ ካሎሪዎች ናቸው። ብዙዎቻችን የምንመገበውን ጠጣር ምግብ እንቆጣጠራለን እንጂ በፈሳሽ መልኩ ወደ ሰውነታችን የሚገባውን ከፍተኛ ስኳር አንገነዘብም። በፋብሪካ የተዘጋጁ ለስላሳ መጠጦች፣ የታሸጉ የፍራፍሬ ጭማቂዎች፣ በስኳር የበለጸጉ የሻይ እና የቡና ውህዶች እንዲሁም የአልኮል መጠጦች ከፍተኛ መጠን ያለው የተደበቀ ስኳር ይዘዋል። ፈሳሽ ምግቦች እንደ ጠጣር ምግቦች የመጥገብ ስሜት ስለማይሰጡን ሰውነታችን ሳያውቀው በአጭር ጊዜ ውስጥ እጅግ ከፍተኛ ካሎሪ እንዲከማች ያደርጋል። ይህም በቀጥታ በሆድ አካባቢ ስብ ሆኖ እንዲቀመጥ በር ይከፍትለታል። ቦርጭ እንዳይከሰት ለመከላከል ምርጡ መጠጥ ንጹህ፣ በየቤታችን የምናገኘው ንጹህ ውሃ ነው። በቀን ውስጥ በቂ ውሃ መጠጣት የምግብ መፈጨትን ከማፋጠኑም በላይ የውሸት ረሃብ ስሜትን ይከላከላል። ሌላው ወርቃማ ሕጋችን ደግሞ ቦርጭ እንዳይከሰት ሶስተኛው ሕግ
በዕለት ተዕለት ሕይወታችን ውስጥ እንቅስቃሴን ማሳደግ ነው። ብዙዎቻችን ስፖርት ለመስራት ጊዜ የለኝም እንል ይሆናል። ነገር ግን ሳይንሱ ኔት የሚለው አባባል አለ። ይህም ነን ኤክሰርሳይዝ አክቲቪቲ ተርሞጂኔሲስ የሚባለው ጽንሰ ሐሳብን ያስተምረናል። ይህም ማለት መደበኛ ስፖርት ሳይሆን በዕለት ተዕለት ውሏችን የምናደርጋቸውን እንቅስቃሴዎችን ማለት ነው። በአሁኑ ዘመን በአብዛኛው የምንውለው ተቀምጠን ነው። ለምሳሌ በሥራ ቦታ፣ በመኪና ውስጥ፣ በቤቱ ውስጥ መቀመጥ የሰውነታችንን ስብ የማቃጠል ፍጥነት ሙሉ በሙሉ ያቀዘቅዘዋል። ስለዚህ ቦርጭ እንዳይከሰት ለመከላከል የመጀመሪያው በየአንድ ሰዓቱ ከሥራ ቦታችን ላይ ወይም ከተቀመጥንበት ተነስተን ለ5 ደቂቃ ያህል መራመድ ወይም መለጠጥ ያስፈልጋል። ሌላው አጭር ርቀቶችን በታክሲ ከመሄድ ይልቅ በእግር መጓዝ። ይህ ደግሞ ወጪያችንን ከመቀነስ አልፎ ለጤናችን ትልቅ ጥቅም ስለሚሰጠን እነዚህን እንቅስቃሴዎች ማድረግ ያስፈልጋል። ሌላው ሊፍት ወይም ፎቅ መውጫ ከመጠቀም ይልቅ ደረጃዎችን በእግራችን መጓዝ ወይም ደረጃዎችን በእግር መውጣት ያስፈልጋል። እነዚህ ትናንሽ የሚመስሉ እንቅስቃሴዎች ቀኑን ሙሉ ሰውነታችን ካሎሪ እንዲቃጠል በማድረግ ስብ በሆዳችን ላይ እንዳይቀመጥ ይከላከላሉ። ሌላው ወርቃማ ሕግ ከምንለው አራተኛው መከላከያ መንገድ የምንመገባቸውን የቅባትና የካርቦሃይድሬት አይነት መምረጥ ነው። ብዙ ሰዎች ቦርጭ እንዳይመጣ ስብ ሙሉ በሙሉ ማቆም አለብን ብለው ያስባሉ። ይህ ደግሞ ስህተት ነው። ሰውነታችን ጤናማ ስብ ያስፈልገዋል። እንደ አቮካዶ፣ የወይራ ዘይት፣ ለውዝ እና አሳ ያሉ ምግቦች ውስጥ የሚገኙት ጤናማ ቅባቶች ሆርሞናችንን እንዲስተካከሉና የረሃብ ስሜት ቶሎ እንዳይመጣ በማድረግ ቦርጭን ይከላከላሉ። በተቃራኒው ግን በፋብሪካ የተቀነባበሩ የዘይት አይነቶችን፣ ትራንስፋት የሚባሉትን በፓኬት የታሸጉ የተጠበሱ ምግቦችን እና ነጭ ዱቄትን ማስወገድ አለብን። እነዚህ ምግቦች በቀጥታ በሆድ እጥፋቶቹ ውስጥ ስብ እንዲከማች የሚያደርጉ ዋነኛ ጠላቶቻችን ናቸው። ስለዚህ እነዚህን በተቻለ መጠን ማስወገድ ወይም መቀነስ ያስፈልጋል። ሌላው ወርቃማ ሕግ፣ አምስተኛውና እጅግ ወሳኙ ሕግ በቂ እንቅልፍ ማግኘት ነው። ብዙዎቻችን እንቅልፍ ማጣትን ከቦርጭ ጋር አናያይዘውም። ነገር ግን ግንኙነታቸው በጣም የጠነከረ ነው። በቂ እንቅልፍ ካላገኘን ሰውነታችን ከፍተኛ የሆነ የባዮሎጂካል ውጥረት ውስጥ ይገባል። በዚህ ጊዜ ግሬሊን የተባለው የረሃብ ሆርሞን ይመነጫል። ሌፕቲን የተባለው የመጥገብ ሆርሞን ደግሞ ይቀንሳል። በዚህ ምክንያት እንቅልፍ ያጣ ሰው በማግስቱ ከፍተኛ የሆነ ካርቦሃይድሬት እና የጣፋጭ ምግብ ፍላጎትን ያበረታታል። በተጨማሪም እንቅልፍ ማጣት የሰውነታችንን የስኳር መቆጣጠር አቅም ወይም ኢንሱሊን ሴንሲቲቪቲ ስለሚቀንሰው የምንመገበውን ምግብ በቀላሉ ወደ ሆድ ስብነት እንዲቀየር ያደርጋል። ስለዚህ በየቀኑ ከ7 እስከ 8 ሰዓት መተኛት ለቦርጭ መከላከያ ፍጹም አማራጭ የሌለው ሕግ ነው። ውድ ተመልካቾች፣ ከላይ ያየናቸው 5 ወርቃማ ሕጎች ቀላል ቢመስሉም በዕለት ተዕለት ሕይወታችን ውስጥ ካዋርናቸው ቦርጭ 100% እንዳይከሰት አስቀድመን መከላከል እንችላለን። አስታውሱ፣ ጤናማ የሰውነት ቅርጽና ጠፍጣፋ ሆድ የሚገኘው በአንድ ጀንበር በሚደረግ ከባድ ሥራ ሳይሆን በየቀኑ በምናደርጋቸው
ትናንሽና ትክክለኛ ምርጫዎች ድምር ውጤት ነው። ውድ የዚህ ቻናል ተከታታዮች ቦርጭ እንዳይከሰት ምን ማድረግ እንዳለብን ጥሩ የሆነ መረጃ እንደነገርኳችሁ ተስፋ አደርጋለሁ። አሁን ደግሞ በብዙዎቻችን ዘንድ ትልቅ አሳሳቢ ጉዳይ በሆነውና በርካታ ሰዎችን በሚያስጨንቀው ቦርጭ ቢከሰት እንዴት ማጥፋት እንችላለን የሚለውን ሁለተኛውን ርዕስ በሰፊው ነግራችኋለሁ። ቦርጭ ወይም በሆድ አካባቢ የሚከማች ስብ ከውበት መበላሸት ባለፈ ለከፋ የጤና እክሎች የሚያጋልጥ አደገኛ የስብ አይነት ነው። ይህ ስብ ቪራሰልፋት በመባል የሚታወቅ ሲሆን በውስጣዊ የሰውነታችን ክፍሎቻችን ማለትም በጉበት፣ በጨጓራ እና በአንጀት ዙሪያ የሚከማች ነው። ይህም ለልብ ህመም፣ ለሁለተኛው አይነት የስኳር በሽታና ለከፍተኛ የደም ግፊት የመጋለጥ ዕድላችንን በከፍተኛ ሁኔታ ይጨምራል። ብዙዎቻችን ቦርጭን ለማጥፋት የተለያዩ ጥረቶችን አድርገን ሳይሳካልን ቀርቶ ሊሆን ይችላል። ሆኖም ግን ቦርጭ የሚጠፋው በዘፈቀደ ሳይሆን የራሱ የሆነ ሳይንሳዊ አካሄድ አለው። በዚህ ቪዲዮ ውስጥ ምንም አይነት ታምራዊ ክኒን ወይንም አስቸጋሪ ረሃብ ሳይኖርብን በዕለት ተዕለት ሕይወታችን ውስጥ ልናደርጋቸው የሚገቡ 5 ዋና ዋናና በተግባር የተፈተኑ ሳይንሳዊ መፍትሄዎችን ደረጃ በደረጃ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ፣ የትም እንዳትሄዱ። ማድረግ ያለብን 5 ዋና ዋና ተግባራት። አንደኛው ቦርጭን ለማጥፋት በምናደርገው ጉዞ ውስጥ የመጀመሪያውና ትልቁ እርምጃ የስኳር ይዘታቸው ከፍተኛ የሆኑ ምግቦችን እና መጠጦችን ማስወገድ ነው። ሳይንሳዊ ጥናቶች እንደሚያረጋግጡት ከመጠን በላይ ስኳር መመገብ በሆድና በጉበት አካባቢ ስብ እንዲከማች ከሚያደርጉ ዋና ዋና ምክንያቶች ቀዳሚውን ስፍራ ይይዛል። በተለይም በፋብሪካ የተዘጋጁ ለስላሳ መጠጦች፣ የታሸጉ ጭማቂዎች፣ ኬኮች እና ጣፋጮች በውስጣቸው ፍሩክቶዝ የተባለ የስኳር አይነት በከፍተኛ መጠን ይይዛል። ይህ ስኳር ወደ ሰውነታችን ሲገባ ጉበታችን በቀላሉ ማስተናገድ ስለማይችል በቀጥታ ወደ ሆድ ስብነት ይቀይረዋል። ስለዚህ የመጀመሪያው ስራችን እነዚህን ጣፋጭ መጠጦች በንጹህ ውሃ፣ በሎሚ ውሃ ወይም ባልተቀመመ አረንጓዴ ሻይ ኦር ግሪን ቲ መተካት መሆን አለበት። ሌላው ደግሞ ሁለተኛው መፍትሄ በፕሮቲንና በፋይበር የበለጸጉ ምግቦችን ማዘውተር ነው። ፕሮቲን ለክብደት መቀነስና ቦርጭን ለማጥፋት እጅግ በጣም ወሳኝ ንጥረ ነገር ነው። ሰዎች ከፍተኛ ፕሮቲን ያላቸው ምግቦችን ስንመገብ PYY የተባለውን የረሃብ ስሜትን የሚቀንስ ሆርሞን እንዲመነጭ ያደርጋል። ይህ ደግሞ ለረጅም ሰዓት የመጥገብ ስሜት እንዲሰማንና የምግብ ፍላጎታችንን እንዲቀንስ ያደርጋል። በተጨማሪም ፕሮቲን የሰውነታችንን የስብ ማቃጠል አቅምም ኦር ሜታቦሊዝም ይጨምራል። በተመሳሳይ መልኩ የሚሟሙ ፋይበር ያላቸው ምግቦች እንደ አጃ፣ ባቄላ፣ አቮካዶ እና የተለያዩ አትክልቶች በሆዳችን ውስጥ የምግብ መፈጨት ሂደቱን በማዘግየት ረሃብ ቶሎ እንዳይሰማን ያደርጋሉ። ይህም በቀን ውስጥ የምንወስደውን የካሎሪ መጠን በከፍተኛ ሁኔታ ይቀንሰዋል። ሌላውና ሶስተኛው ቦርጭን ለማጥፋት የሚጠቅመን ሶስተኛው ነጥብ የካርቦሃይድሬት ወይም የስታርች ምግቦችን ፍጆታችንን መገደብ ነው። የካርቦሃይድሬት ምግቦችን በተለይም የተጣሩትን ኦር ሪፋይንድ ካርብስ እንደ ነጭ ዳቦ፣ ነጭ ሩዝ፣ ፓስታ እና ከተፈጨ ዱቄት የሚሰሩ ምግቦችን መቀነስ ቦርጭን ለማጥፋት በጣም ፈጣኑ መንገድ ነው። እነዚህ ምግቦች በሰውነታችን ውስጥ በፍጥነት ወደ ስኳርነት ስለሚቀየሩ
የኢንሱሊን ሆርሞንን ከፍ ያደርጋሉ። ይህም ስብ በሆዳችን ላይ እንዲከማች ምክንያት ይሆናሉ። ሙሉ በሙሉ ካርቦሃይድሬትን መተው የለብንም። ነገር ግን በተጣሩ ምግቦች ምትክ ያልተቀነባበሩትን እንደ ቡናማ ሩዝ፣ ሙሉ ስንዴ፣ አጃ እና ድንች የመሳሰሉትን በተመጠነ መልኩ መመገብ አለብን። ይህ ለውጥ ብቻ በሆድ አካባቢ ያለውን ስብ በከፍተኛ ፍጥነት እንዲቀንስ ያደርጋል። አራተኛው ቦርጭን ለማጥፋት የሚጠቅመን አራተኛውና በጣም አስፈላጊው ነጥብ የአካል ብቃት እንቅስቃሴ ነው። ይህ መጀመሪያው ላይ እንዳየነው የአካል ብቃት እንቅስቃሴዎችን ማድረግ ቦርጭ እንዳይከሰትና ከተከሰተም በኋላ ደግሞ ለማጥፋት የሚጠቅመን መንገድ ነው። ይህ በጣም ወሳኝ ነው። እዚህ ላይ ብዙ ሰዎች የሚሳሳቱት ነገር አለ። ቦርጭን ለማጥፋት የሆድ ስፖርት ኦር ሴትአፕስ ወይም ክራንችስ ብቻ መስራት በቂ ይመስላችኋል። ነገር ግን ሳይንሱ የሚለው ሌላ ነው። የሆድ ስፖርት የሆድ ጡንቻችንን ያጠነክራል እንጂ በላዩ ላይ ያለውን ስብ በቀጥታ አያጠፋም። ቦርጭን ለማቅለጥ መላውን የሰውነት ስብ ማቃጠል የሚችል እንቅስቃሴዎችን ማድረግ አለብን። ከእነዚህም ውስጥ ኤሮቢክስ ወይም ካርዲዮ ነው። እንደ ፈጣን እርምጃ፣ ሩጫ፣ ዋና እና ብስክሌት መንዳት ያሉ እንቅስቃሴዎች የልብ ትርታን በመጨመር በሆድ አካባቢ ያለውን አደገኛ ስብ በፍጥነት ያቃጥላሉ። ሌላው ሁለተኛው እንቅስቃሴ ክብደት የማንሳት ስፖርት ኦር ዌይት ሊፍቲንግ ነው። የሰውነትን ጡንቻ መገንባት በምናርፍበት ጊዜ እንኳን ሰውነታችን ስብ ማቃጠሉን እንዲቀጥል ያደርገዋል። ቢያንስ በሳምንት ከ3 እስከ 5 ቀን ለ30 ደቂቃ ያህል እነዚህን እንቅስቃሴዎችን ማድረግ አስገራሚ ለውጥ ያመጣል። ሌላው አምስተኛው ቦርጭን ለማጥፋት አምስተኛው መፍትሄ ብዙ ጊዜ ትኩረት የማንሰጠው ነገር ግን እጅግ ወሳኝ የሆነውና ስትረስን መቀነስና እንቅልፍ ማስተካከል ነው። ለረጅም ጊዜ በጭንቀትና በውጥረት ውስጥ ስንቆይ ሰውነታችን ኮርቲሶል የተባለው የስትረስ ሆርሞን ያመነጫል። ጥናቶች እንደሚያሳዩት ከፍተኛ የኮርቲሶል መጠን የምግብ ፍላጎትን ከመጨመሩም በላይ ሰውነታችን ስብን በብዛት በሆድ አካባቢ ብቻ እንዲከማች ቀጥተኛ ትዕዛዝ ያስተላልፋል። በተጨማሪም በቀን ከ7 እስከ 8 ሰዓት ጥራት ያለውን እንቅልፍ አለማግኘት የረሃብ ሆርሞኖችን በማብዛት በቀጣዩ ቀን ብዙ እና ጣፋጭ ምግቦችን እንድንመገብ ያደርገናል። ስለዚህ በቂ እንቅልፍ መተኛት፣ ጭንቀትን የሚቀንሱ እንደ ጸሎት፣ ማሰላሰል ኦር ሜዲቴሽን እና ከተፈጥሮ ጋር ጊዜን ማሳለፍን ልንለምድ ይገባል። ውድ የዚህ ቻናል ተከታታዮች ዛሬ በመጀመሪያ ቦርጭ እንዳይከሰት መከተል ያለብን 5 ወርቃማ ህጎችን መከተል እንዲሁም ቦርጭ ከተከሰተ በኋላ እንዴት ማጥፋት እንዳለብን የነገርኋችሁ 5 ነጥቦችን በተግባር ከተገበርናቸው ቦርጭ ሙሉ በሙሉ እንዳይከሰት እንዲሁም ቦርጭን ሙሉ በሙሉ ለማጥፋት ዋስትና የሚሰጡ ሳይንሳዊ መንገዶች ናቸው። ያስታውሱ፣ ቦርጭ በአንድ ቀን ወይም በአንድ ሳምንት ውስጥ እንዳልመጣ ሁሉ በአንድ ጀንበር ሊጠፋ አይችልም። ዋናው ቁልፍ ነገር ትዕግስትና ወጥነት ኦር ኮንሲስታንሲ ነው። የአመጋገብ ዘይቤያችንን በማስተካከል የአካል ብቃት እንቅስቃሴ የህይወታችን አካል በማድረግና አእምሯችንን ከውጥረት በመጠበቅ ጤናማ ያማረና ቦርጭ የሌለው የሰውነት ቅርጽ መያዝ እንችላለን። ጤናችንን በመጠበቅ የተሻለ ህይወት እንኖር። የዛሬው መረጃ ይህንን ይመስል ነበር። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረጉን አትርሱ። ለወዳጅ ዘመድዎ ሸር ያድርጉት።
እንደዚህ አይነት ጠቃሚ የአኗኗር ዘይቤ እና የጤና መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የደወል ምልክቱን ይጫኑ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ተመኘው።